ፊቱ ላይ ሆነ ተዘጋጅተሃል? አዎ። አሁንም ሌላ ሽንፈት ደረሰብኝ። ይህ ቅጣት በጣም አሞኛል። እሺ፣ ያው ይህ ጥሩ ምልክት ነው። ልምጣ? አሁን አትፍራ፣ ሰውነትን አታጠንክርብኝ። ኧረ ዘና ብያለሁ። በፈጣሪ ስም አመመኝ እኮ። ዛሬ ከ12 ፕሮፌሽናል እግር ኳስ ተጫዋቾች ጋር እወዳደራለሁ። ከወጣት ኮከብ ተጫዋቾች እስከ ምን ጊዜም የአፈ ታሪክ ምርጥ ተጫዋቾች ድረስ። ህጎቹ ቀላል ናቸው። በማንኛውም ጊዜ እኔ ካሸነፍኩ በዚህ ኳስ ላይ የአንድ ተጫዋችን ፍሬ አገኛለሁ። ነገር ግን እነሱ ካሸነፉኝ ቀጣዩ ፈተና ከመሄድ በፊት ቅጣቴን መፈጸም አለ። ቀጣዩ ተጫዋችም የሚሆነው ምንም ምህረት የማያሳይ በመሆኑ ይታወቃል። ምክንያቱም እሱ የ45 ዓመቱ ስዊድናዊ የእግር ኳስ ታሪካዊ ተጫዋች ዝላታን ኢብራሂሞቪች። እንዴት ነው? ደህና ነኝ። ይገርማል፣ ትላልቅ እጆች አሉ። እሺ፣ ወደ መጀመሪያው ቻሌንጅ እንሄዳለን። የመጀመሪያው ፈተናም የሚሆነው በአንድ ንክኪ ጎል ማስቆጠር ነበር። 10 ጎሎችን ማስቆጠር ትችላለህ? አዎ እችላለሁ። አይ ቀላል ነው። ቀስ አድርገህ የምታደርገው እኔ ብቻዬን ነኝ። ማንም ወደ እኔ ሊከላከል የሚመጣ ሰው የለም አይደል? አይ የለም። እንዳይጎዳ ስለምፈልግ ነው። ወደ እኔ ቢመጣ እጎዳዋለሁ። እሺ እንጀምር። ይህ ቻሌንጅ ለዝላታን እንደ ማማመቂያ ነበር፣ ምክንያቱም ምንም ኳስ አልሳተም ነበር። ይህ ለዝላታን በጣም ቀላል ነው። ኳሱን የሚቆጣጠርበት መንገድ በጣም አስደናቂ ነበር። ሁሉንም ጎል ልታስቆጥር ነው እንዴ? ይህ ለእርሱ በጣም ቀላል እኮ ነው። ይህ ከ10 ጎልም በላይ ነው። አዎ ወደ 12 አካባቢ ነው። እኔስ 10 ጎል አስቆጥራለሁ ብለህ ታስባለህ? እስቲ እናያለን። ግን ኳሱን ማቃበለኝ እኔ ነኝ። ምን? ዝግጁ ነህ? ዝግጁ ሆኜ ነው የተወለድኩት። እሺ ጥሩ ነው። ዝላታን ኳሱን ሲያቃብለኝ የኳሱን ፍጥነት መቆጣጠር በጣም ቀለለኝ። ዝግጁ ነህ? አዎ በጣም ቀላል እኮ ነው። በግራ እግር መጫወት ትችላለህ እንዴ? አይሆንም። በድጋሚ በግራ አልክ እኮ። በግራ። በፈጣሪ ስም ሆን ብሎ እያደረገው እኮ ነው። ቀጥል። አያ እኔም እኮ በግራ እግሬ እችላለሁ። ነገር ግን አሁንም ቢሆን በራሴ ላይ ሙሉ እምነት ነበር። 2 ጊዜ ኳሱን ነክተሃል፣ አይቆጠርም። ዝግጁ ነህ? አይሆንም። ምንድን ነው ይሄ? ምን እየሆነ ነው? ኳሱን እኮ ሙሉ ለሙሉ ተቆጣጠርኩ። ይህ የመጨረሻ ነው። አዎ ለአንተም ቀላል አደርግልሃለሁ። አመሰግናለሁ። አይ ጥሩ ነው። ዝላታን ስላሞገሰኝ እንደ አንድ ድል ተሰማኝ። ቢሆንም አሁንም 1-0 እየመራኝ ነው። በሚቀጥለው ዙር ላይ ደግሞ 5 ኳሶች ይጣሉልናል። እያንዳንዳችን ኳሱን አንድ ጊዜ ተቆጣጠርን ባስኬት ውስጥ ማስገባት። በመጀመሪያም የሚጀምረው ዝላታን ይሆናል። በስመ አብ፣ ይህን ነገር ስትሰራ ይቻላል ልበል? ደረትህ እኮ ልክ እንደ ትራስ። ይህ በጣም ይደንቃል። ይሄኛው ኳስ 5ኛ ነው። ይሄ ለሱ በጣም ቀላል ነው። ከአንተ በኋላ እንዴት ላደርገው እችላለሁ? ስለዚህ ከዝላታን ጥቂት ምክሮችን ለመጠየቅ ወሰንኩ። እንዴት ይሄን አደርገዋለሁ? ደረትን ተጠቀም ወንድሜ፣ ልምምድ ያስፈልጋል። አየህ፣ ሳልመለከት አደርገዋለሁ። ደረትን ቀረብ አድርገው። አሁን ገብቶኛል። ከዝላታን ፊት ራሴን ለማሳየት አንድ የመጨረሻ እድል ቀርቶኝ ነበር። አየህ፣ እኔ እንደዚህ ነኝ። ጥሩ ነው። አመሰግናለሁ። ከአንበሳ ጋር ሲነጻጸር ትንሽ ቀርቧል። ግን በሚያሳዝን ሁኔታ ያ በቂ አልነበረም። እስካሁን ድረስ በጣም ከባድ ፈተናዎች አጋጥመውኛል። በዚህ ቪዲዮ ውስጥ ብዙ ከባድ ፈተናዎችን እና ቅጣቶችን አሳልፌያለሁ። ነገር ግን ከሁሉ የከፋ ቅጣት መጋፈጥበት ጊዜ ደረሰ። ፊቴ ላይ ክሬም ወርውሮብኝ። አይሆንም። ችግር የለም፣ ምክንያቱም ጨዋታውን ተሸንፌያለሁ። ዝግጁ ነህ? ዝላታን ፊቴ ላይ ክሬሙን መወርወሩ እንኳን በጣም አስገራሚ ክፍል አልነበረም፣ ምክንያቱም ሌላ ከባድ ፈተና ይጠብቀኝ ነበር። ዘመን ከማይሽረው ታላቅ የእግር ኳስ ተጫዋች ጋር ሊገጥም ነበር። እርሱም የ46 ዓመቱ ብራዚላዊ ሮናልዲኒዮ ነበር። 2 ቻሌንጆች ሲኖሩን የመጀመሪያው ኳስን እንቀበላለን፣ ከዚያም በውጭኛው የእግራችን ክፍል ተጠቅመን ጎል እናስቆጥራለን። ብዙ ጎል የሚያስቆጠረ ያሸንፋል። ተረድተኛል አይደል? አዎ። ታዲያስ? እሺ፣ መልካም እድል። ከ5ቱ ምን ያህል እንደምታስቆጥር እናያለን። ሁሉንም 5 ጎሎች እንደሚያስቆጥር እርግጠኛ ነበር። ነገር ግን ወደ ጎል ሲመታ ትንሽ ችግር አጋጠመ። ጎል ነው። ቀጥል፣ እኔ እቆጥራለሁ። እርግጥ ነው ኳስን ቢመታም ይቆጠራል።
ከዚያም በድንገት ሮናልዲኖ የሚቀጥለው ሙከራ ሳተ። ወይኔ በጣም ቀርቦ ነበር። ነገር ግን ከ1 ሰከንድ በኋላ ማን እንደሆነ አሳየ። ይሄኛው ይገባል። በስማ 3 ጎሎችን ያስቆጠርከው። በመጨረሻው ሙከራ ደግሞ ኳሶቹ ትንሽ ችግር ፈጠሩ። ሮናልዲኖ 3 ጎሎችን ካስቆጠረ በኋላ እሱ ከማን ጋር እየተፎካከረ እንደሆነ እንዲያውቅ ማሳየት ነበረብኝ። እውነቱን ለመናገር እኔ በጣም መጥፎ ነኝ። ነገር ግን ሮናልዲኖን ለማስጠነቅ የሚችለውን ሁሉ ማድረግ ፈለጉ። ምርጥ አቋሜንም ለማሳየት ሞከርኩ ማለት ይቻላል። ልክ ነህ። ነገር ግን ጨዋታው ሙከራ በሙከራ ሆነ። ለጥቂት ነው። አዎ እመነኝ፣ ጎሉንም ማግኘት አልቻልኩም ነበር። ይሄኛውን ታስቆጥረዋለህ። ይሄኛውንማ አስቆጥረዋለሁ። አይሁን፣ በፈጣሪ ስም አንድ የመጨረሻ ይህንማ አስቆጥረዋለሁ። በዚህ የመጨረሻ ሙከራ የሚችለውን ሁሉ አደረግኩ። ነገር ግን ቢሆንም አልተሳካም። በጣም ይቅርታ። ችግር የለም፣ እንደዚህ አትጨነቅ። በዚህ ዙር ሮናልዶ መሪነቱን ይዟል። ምናልባት በሚቀጥለው ፈተና የተሻለ እድል ይኖረኝ ይሆናል። ለሚቀጥለውም ቻሌንጅ ከትልቅ እስከ ትንሽ ድረስ 4 የተለያዩ ቦታዎች ይኖሩናል። ከትልቅ ወደ ትንሽም የተደረደሩ ናቸው። ኳሱ ወደኛ ሲጣል በአንድ ንክኪ ብቻ ተቆጣጥረን በተመደበለት ቦታ ውስጥ ማሳረፍ አለብን። ብዙ ጊዜ በትክክል የሚቆጣጠርም ያሸንፋል። እሺ ጀምር። ይህ ለሱ እኮ በጣም ቀላል። በመጀመሪያው ንክኪ ጨዋታው እንዳለቀ ተሰማኝ። እናም ለሱ ከዚህ በኋላ በጣም ቀላል ነበር። ምንም እድል የለኝም ይሄን ከደገምከው። አይ እንደዛ አትበል። በዚህ ጊዜ የቀረኝ ብቸኛ ተስፋ ሮናልዲኖ በመጨረሻ ስህተት እንዲሰራ ማድረግ ነበር። ሮናልዲኖ በመጨረሻ ይሳሳታል ብዬ ተስፋ አደረኩ፣ ምክንያቱም ቀጣዩ ቦታ ከሁሉም የከበደ ነበር። በመጨረሻም ሮናልዲኖ ሳተ። ግን ከማን ጋር እየተፎካከርኩ እንደሆነ እንደገና አስታውስ። ሮናልዲኖ ለውጪ ሲያገባብኝ በጣም ገርሞኝ ነበር። ነገር ግን ከዚህ የበለጠ አስደናቂ የሚሆነው ተመልሼ ባሸንፈው ነበር። ተመልሼ ማሸነፍ ከቻልኩ እሱን ላስደምመው ይችላል። አሸንፍ ይመስላል? አዎ ቀላል ነው። ልክ ነው። ሮናልዲኖን ለማስደነቅ ዝግጁ ነኝ ብዬ አስብኩኝ። ነገር ግን እንደጠበቅኩት አልሆነ። አንተ ከኔ በላይ በዚህ የተሻልክ። ቀጣዩ ላይ እንመለከታለን። ከዚያም ግን ሁለተኛው ንክኪ ትንሽ ተስፋ ሰጠኝ። ተመልከት፣ አደረግኩት። እነዚህን 2 የመጨረሻ ሙከራዎች በስነስርዓት መቆጣጠር ነበረብኝ። ይህ አሪፍ ነው፣ መስመሩ ላይ ነው ያለው። ይህኛው በጣም ከባዱ እኮ ነው። በመጨረሻው ሙከራዬ ነገሮች እየባሰ ሄዱ። አይሆንም። ከባዱን ለትንሽ አድርገው ነበር። ትችላለህ። ስለዚህ አንተ አሸንፋል። አንተ ለእኔ አሁን ቅጣት ትመርጥልኛለህ። እሺ፣ ፈለግከውን ነገር መቅጣት ትችላለህ። ለምሳሌ ባንዳይ ከኋላ መቶኛል። አንተ ምን ማድረግ ነው የምትፈልገው? እኔ ምንም አልቀጣም። ልምምድ ብታደርግ ደስ ይለኛል። ያው ይሄ ነገር ቀላል አይደለም። ታዲያ ቅጣት የትሬኒንግ ነው፣ ችግር የለም። ስለዚህ እንደገና እንዳትሸነፍ ልምምድ አድርግ። ቅጣቴን ስፈጽም የተቀረጸው ቪዲዮ ይህንን ይመስላል። በደንብም ተለማምጄ ነበር። ከዚህ በኋላ ጆርጅ ካምፓስን እና ኤሪክ ካንቶኒን መቅጠም ነበረብኝ። ግን በመጀመሪያ ታሪክ የሚያወራለትን በዘመኑ እጅግ አደገኛ አጥቂ የነበረውን ዲዲ ድሮግባን ገጥሟለሁ። የመጀመሪያዎቹ 2 ፈተናዎቻችን ሁለታችንም 5 እድሎችን እናገኛለን። ኳሱን በጭንቅላት በመምታት ወዲያውኑ ወደ ባስኩ ማስገባት ነው። ብዙ ጎል የሚያስገባ የዚህ ጨዋታ አሸናፊ ይሆናል። የጭንቅላት ኳስ ወይም ሄዲንግን የመረጥነው አንተ የሄዲንግ ንጉሥ ስለሆንክ ነው። አመሰግናለሁ። ለዚህ በጣም ዝግጁ ነኝ። እንጀምር። ነገር ግን ወዲያውኑ በራሴ የነበረኝ እምነት ጠፋ። አደርገዋለሁ፣ እችላለሁ፣ ቢያንስ እንኳን አንድ አስቆጥራለሁ። ድሮግባ ምን እንደሚያስብ ግራ ገብቶታል። እኔ ግን ችሎታዬን ለማሳየት ቆርጬ ነበር። እሺ፣ ጥሩ ነው። አንድ የመጨረሻ ድሮግባንን ለማሸነፍ የተሻለ እድል ይኖረኛል። ይህ የመጨረሻ ሙከራዬን ማስቆጠር ነበር። ከእኔ በላይ የምታስቆጥር ይመስላል? አዎ ይመስለኛል። እስቲ እናያለን። መሞከር አለብህ። አምናለሁ። ወዲያውኑ መጨነቅ ጀመርኩ። አረ ቴክኒኩን ተመልከት። እዚህ አይነትማ ተሸነፍኩ። ድሮግባም ተጨማሪ ሙከራዎችን ባረገ ቁጥር በራስ መተማመን እየጨመረ መጣ። ይህ ለሱ ቀላል እኮ ነው። ድሮግባም መክተቱን አላቆመም ነበር። ከዚህ በፊትም ይህን ብዙ ጊዜ እንደሰራ ያስታውቃል። አረ ወይኔ! ይህ ውጤት የተጠበቀ ነበር፣ ምክንያቱም ከዲዲር ድሮግባ ጋር የሄዲንግ ውድድር ስላደረግን ነው። ቀጣዩ ፈተና በአንድ ንክኪ ጎል ማስቆጠር ነበር። ስንት ጎሎችን ማስቆጠር ይመስላል? ስንት ኳሶች አሉ? 10 ኳሶች አሉ። 10 ውስጥ 10ሩንም የምታስቆጥር ይመስለኛል። ቀላል እኮ ነው። ከዚህ በፊት ሞክሬዋለሁ፣ ግን 3 ጎሎችን ብቻ ነው ያስቆጠርኩት። ነገር ግን ለአንተ ስል ሞክረዋል። አጀማመሪያ አሪፍ ነበር፣ ነገር ግን ሁለተኛ ኳስ ላይ ችግር ተፈጠረ። እዚያም በፍጥነት ተመልሼ 3ኛውን ጎል አገባሁት። ነገር ግን ያልታሰበ ነገር ተፈጠረ። ሌላኛው ኳስ ከሌላኛው ጋር ተጋጭቶ ጎል ገባ። ይቆጠራል አይደል?
ከዚያም በኋላ ኳሶቹ በፍጥነት መምጣት ጀመሩ። አንደኛው ኳስ ግን በቀጥታ በእግሮቼ መካከል አለፈ። ምናልባት ከመጠን በላይ በራሴ ተማምኜ ይሆናል። ትንሽ ብልህ ለመሆን ሞከርኩ። በዚህ ጊዜም ድሮግባ እየተመለከተኝ ይስቅ ነበር። በመጨረሻም 2 ሙከራዎች የተሳኩ አልነበሩ። ቢሆንም 6 ጎሎችን አስቆጥሬ ነበር። ከዚህ በላይ ታስቆጥራለህ? ምናልባት ከአንተ በላይ አስቆጥራለሁ ካለ በኋላ ወዲያውኑ ፈጣን 3 ጎሎችን አስቆጠረ። ከዚያም 4ኛውን ሙከራ ሳተ። ነገር ግን የበለጠ ጠንካራ አደረጉ። ቀጣዮቹንም ሙከራዎች በቀላል ሁኔታ ገቡ። ከየትኛውም ቦታ እንኳን ጎል ማስቆጠር አልከበደውም ነበር። በእግሩ ውጫዊ ክፍል እንኳን ያስቆጥራል። ሌላ ተጨማሪ ጎል ካገባ አሁንም ድጋሚ ቅጣት መቀጣ ይሆናል። የመጨረሻ ጎል ሌላ ቅጣት። እሺ ዲዲየር፣ ስለተሸነፍኩ አንተ እኔ የማደርገውን ቅጣት ትመርጣለህ። እኔም የምፈጽመው ይሆናል። እሺ፣ ምን እንዳደርግ ትፈልጋለህ? እሺ፣ የእግር ኳስ ልምምድ ታደርጋለህ? ኧረ ተጨማሪ ልምምድ? እሺ፣ በውጭኛው እግር ክፍል መምታትን እንለማመዳለን። የእግርን አቀማመጥ እንዲያድርግ እንደዚህ። አዎ፣ እሺ። በመጀመሪያ ኳሱን ወደ እኔ አቃብለኝ። አየክ፣ ገባ። እሺ፣ ወይ አንድ ድገም። ከሰዓቱ ጋር እኩል። ቀላል ነው። እንግዲህ ቅጣቴን ጨርሻለሁ። አሁን የዓለሙ ምርጡ አጥቂ ነኝ። ከድሮግባም በኋላ ቀጣዩ ተፎካካሪ የ59 ዓመቱ ሜክሲካዊ ግብ ጠባቂ ጆርጅ ካምፓስ ነበር። ሰላም ጆርጅ፣ እንዴት ነህ? 2 ቻሌንጆች ሲኖሩን የመጀመሪያው ቻሌንጅ ፈጥኖ ምላሽ መስጠት ወይም ኳሱን መንካት ነው። ከላይ 10 ኳሶች ይጣሉልናል። ብዙ ኳስም የሚይዘው የዚህ ውድድር አሸናፊ ይሆናል። ስንት ነጥብ ታስመዘግባለህ? ከ10 ውጪ እንደማደርጉ አስባለሁ። 12 3 2 1 እሺ፣ ቀላል ነው። ያን ያህል ቀላል አይደለም። ቀጥሎ የትኛው እንደሆነ አስቀድሜ ያውቃለሁ። ይህ ትንሽ ተመችቶኛል። ልዩነት የለውም። ሁሉንም ጨርሰሃል። ማለት የምታሸንፍ ይመስለኛል። ይህ ቀላል ነው። ጆርጅ ፍጹም ውጤት ካስመዘገበ በኋላ ተስፋ ቆረጥኩ። ቢያንስ አቻ ማድረግ እንኳን አለብኝ ብዬ አሰብኩ። እድል ልሰጥህ ይችላሉ። እሺ ጀምር። ይመስለኛል ነክተከዋል። ቀላል ነው። እዚህ ጋር ቀለል አድርጌ ነው የሰጠሁት። በቀኝ እጅግ እየረዳኝ ነው እንዴ? በእርግጠኝነት። ይህ ያስፈራል። አንተ በዚህ ጊዜ ጆርጅ ህጉን ለመቀየር ወሰነ። ጆርጅ ፍጹም ውጤት ካየ በኋላ አወዛጋቢ ውሳኔ ወሰነ። በዚህ አይነትማ አሸንፋለሁ። እያንዳንዱንም ኳስ ለመያዝ አስቸጋሪ አደረገው። ይህን እንዴት እንደወረወረው ተመልከቱ። ኳሱንም ለመያዝ አስቸጋሪ አደረገው። አሸንፊያለሁ። ይሄኛውን አሸንፈኛል፣ ግን አንድ ተጨማሪ ፈተና ይቀርባል። ያ ነው ሁለቱንም የሚወስነው። እሺ፣ ወደ ቀጣዩ ቻሌንጅ እንሂዳ። ቀጣዩ ቻሌንጅ ከፊታችን 6 ኳሶች ይኖራሉ። ኳሱን ቀድሞ የሚያነሳ 1 ነጥብ ያገኛል። ብዙ ነጥብ የሚያገኘ የዚህ ዙር አሸናፊ ይሆናል። ቅጣቱን ስለማቅ እኔም ዝግጁ ነኝ ለዚህ ጨዋታ። ማንም ሰው ደግሞ እንዳይነግረው። 3 2 1 አይሆንም። ይሄን አጭበርብረሃል። 3 2 1 አሁን መቆጥረው እኔ ነኝ። ለቆጥር ነው። 3 2 1 ቆጥር ያለው። ቀጥል። በዚህም ጊዜ ጆርጅ ፈጽሞ ግር ረስቶታል። ይህም ማለት ምንም እድል አልነበረኝም። ቢሆንም የመጨረሻውን ኳስ ያዝኩት። ግን አንተ አሸነፍከኝ። አመሰግናለሁ። ነግሬ ነበር መጀመሪያ። እድለኛ ሆኜም ቅጣቴን ከመፈጸሜ በፊት ኳሴ ላይ ፍርሚያ አደረገልኝ። እነሱ አሳምነዊ ነው። ቅጣቴም ለአዲስ የማህበራዊ ሚዲያ ገጾች አብረን ቪዲዮ መቅረጽ ነበር። ምን ይመስላል? ይህ አሪፍ ነው። ስለዚህም የማህበራዊ ሚዲያ ቪዲዮ አብረን ቀረጽ። እዚያን ግን ቀጣዩን ተፎካካሪን ለመግጠም ጊዜው ደረሰ። በዚህም ቪዲዮ ወጣት ኮከቦችን፣ እግር ኳስ አፈታሪክ ታላቅ ተጫዋቾችን ገጥሜያለሁ። ከተለያዩ ትውልዶች የመጡ ተጫዋቾችም ተፎካክሬያለሁ። ነገር ግን እስካሁን ሁሉንም ማሸነፍ አልቻልኩም። እዚያውም ከባድ ቅጣቶችንም ተቀብያለሁ። አሁን ግን የመጨረሻ እድል ነው የቀረኝ። ተፎካካሪም የሚሆነው የ60 ዓመቱ ፈረንሳዊ ተጫዋች ኤሪክ ካንቶና ነበር። ከእርሱ ጋርም የእጅ ጥንካሬ 1 ለ1 ፈተና እናደርጋለን። ይህን መሳሪያ በሙሉ ኃይል ጨብጠው፣ ከዚያም እኔ እሞክራለሁ። ማን እንደሚበልጥ እናያለን። እሺ፣ ይቻላል። ዝግጁ ነህ? በ2 እጅ የሞከረ ነው። ይገርማል። በዚህ አይነትማ እኔ ተሸንፌያለሁ። 49.1 ነው ያገኘው። ማሸነፍ ይመስላል? አዎ፣ ከኔ የተሻልክ ትመስለኛል። 3 2 1 51 እንደገና እሞክራለሁ።
ሙሉ ኃይሌን ሰብስቤ በቀኝ እጄ ነው የምሞክረው። እሺ ኃይሌን በሙሉ ቀኝ እጄ ላይ ማተኮር አለብኝ። እስቲ 49.51 አንተ አሸንፈሃል። አመሰግናለሁ። በዚህ ቪዲዮ ለመጀመሪያ ጊዜ አንድ ፈተና አሸነፍኩ። አመሰግናለሁ ኤሪክ። ይህንን ቪዲዮ ከወደዳችሁት የሚቀጥለውንም በጣም ተወዱታላችሁ። ሰብስክራይብ እና ላይክ እያደረጋችሁ ፉትቦል ዶክመንተሪ ነን። ይመቻችሁ።